ፈጣሪ ሲፈጥር ሰማይና ምድር በጣም አስገራሚ ብዙ አለው ሚስጥር። ለሰው ልጅ መኖሪያ ምድርን ቢሰጠን ጥበብና እውቀት እርሱ ቢያድለን ከጥንት እስከ ዛሬ ሁሉም ተለዋውጦ እድገት ቢመጣ የኋላው ተውጦ በለውጡ ላይ እሳት ጨመሩ የጦሩን መሳሪያ የሰሩ ነበሩ። ፈጣሪ ሲያይህ መልካም ትሰራለህ፣ ፈጣሪ ሲያይህ ለውጥ ታመጣለህ፣ ፈጣሪ ሲያይህ ለሁሉ ታዝናለህ፣ ፈጣሪ ሲያይህ መልካም ትሰራለህ። ሰይጣን ያየለታ ምንድነው የሰራኸው? የሰውን ልጅ ማጥፊያ እንስሳትን ማጥፊያ ምንድነው የሰራኸው? ዘመናዊ የጦር መርከብ፣ ዘመናዊ የጦር ጀት፣ አውቶሚክ ቦምብና ኒውክሊየር በእውነት በሽታን ፈብርካችሁ በሳይንቲስቶቻችሁ በየዶክተሮቻችሁ አንድነትም እንዳይኖር በሰው ሀገር ገብታችሁ ሁሉን አለያይታችሁ በኃይል በጦር አጉል ተመጻድቃችሁ ዛሬ የምትኖሩ ማን ነው እርሱ ያያችሁ? ፈጣሪ ነው ወይስ ሰይጣን ነው? ሌሎችም አለን ምቀኝነት፣ ተንኮል፣ በራስ ወዳድነት፣ ባጉል አባዜ፣ በዚያ ዘረኝነት ሰውነቱ ጠፍቶን እምነት ዘንግቶ በሰው ልጅ ላይ የምንስራው ግፍም ተባዝቶ ማን ነው እኛን ያየን? ፈጣሪ ነው ሰይጣን? መልካም ከሆነ ከደጉ ፈጣሪ፣ ክፉም ከሆነ ከሰይጣን ነዋሪ መሆናችንን ስንቶቻችንን አውቀናል? ልብ ያለው ልብ ይበል ማስተዋል ይሻላል። አረ ልናገር በራስ ባልሆነ ላይ እኛ ባልሰራነው ሰማይና ምድር በአምላክ የሆነው ብዙ ተባዙባት ምድርን ሙሏት ብሎ ቢነግረን ተቃራኒ ህይወት የእርሱን ህግ ጥሰን እንጓዛለን። ይሄ ምድር የማን ነው? በእውነት እናውቃለን? ያንተ ምድር አይደለችም፣ ጊዜያዊ መኖሪያ ናት። ጊዜ ሲያበቃ የምትሸኝባት ራቁትን መተህ ራቃንህን ትሄዳለህ። በደንብ እወቀው ጊዜያዊ ነዋሪ ነህ። በእንግድነት ዓለም በመጣንባት በሰላም በፍቅር በደስታዊ ህይወት ኖረንም ብናልፍላት ምንኛ ደስ ይላል። መሳሪያ ጦርነት ምን ያደርግልናል? የራስህ ባልሆነው ከዚህ ከንቱ ምድር ለሰው ልጆች ሁሉ ጉድጓድን አትቆፍር። የኔ አትበል፣ ምድር ያንተ አይደለችምና የፈጠራት